አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን እህቶቼ፣ ወንድሞቼ፣ እኔ ቤተሰቦች ሁላችሁም እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ ይሄን በሚመስል ነገር መጥቻለሁ። ሞያዬን ላሳያችሁ ብዬ ማለት ነው። ሱፍራውን ከዚህ ጋር ጣግሜ ነው ያሰራሁት ማለት ነው። እዩት። የሚፈልግ ሰው ካለ ያናገረኝ እሰራለሁኝ። ግን እዚህ አይደለም ኢትዮጵያ ነው። እዚህ አልችልም ወላሂ። እዚህችን ራሱ በስንት ጊዜ ነው የጨረስኳት እችን ሱፍራ ማለት ነው። ልጅ ስላለበት ቤቱ ምንም አይመችም። ምንም ሲላቸው የሱፍራውን ራሱ ይነጩብኛል እየሰራው ማለት ነው። እና ይሄን ይመስላል። ይሄው ዘርፉ ይሄ ነው። ዘርፉ ይሄን ይመስላል። ሱፍራው ደግሞ የሚነጨው ነው ማለት ነው። አያችሁ፣ የሚነጨው ነው። እና ዳንቴሉም ይሄን ይመስላል። ይሄ ሱፍራ በነገራችን ላይ ባለ 4 ነው። እሺ፣ ባለ 4 ነው የሰራሁት ማለት ነው። እና እጄ ዘይት ስለሆነ ለመነካካትም ቀፎኛል። ላስኪት ስለለበሰ ይቆሽሻል ብዬ ፈርቻለሁ። ላስኪት አላለበስኩትም። ያው ለቤቴ ነው የሰራሁት፣ ለራሴ ቤት ነው የሰራሁት። ኢንሻአላህ አገር ገብቼ ደግሞ ፈንተቅ አድርጌ ደግሞ ቡና ሳፈላበት ታያላችሁ። እና ይሄን የሰራሁት ለራሴ ለቤቴ ነው እላችኋለሁኝ እኔ ወዶች። እና ደግሞ ያው ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንዴት አያችሁት? ሙያዬ ምን ይመስላል ስታዩት? ይሄ ሙያዬ ነው እዩት። እሺ፣ ከዛ ኮሜንት ላይ ሀሳብ አስተያየታችሁን ቁጭ አድርጉልኝ ማለት ነው። አልሐምዱሊላህ ረብል ዓለሚን። አልገዛም፣ የማውቀውን ነገር እሰራለሁ። ያው ከስራ ትንሽ ባለችን ሰዓት እንቅልፍ እምቢ ሲለኝ ምናምን ነው የሰራሁት። በኢትዮጵያ ባንዲራ ራሱ ሰርቼዋለሁ፣ ግን እንደዚህ ዳርና ዳሩን ዘርፉን አላስተካከልኩላትም። በዋርዲም አለኝ። የኢትዮጵያ ባንዲራውን የሰራሁት ለአባቴ ቤት ነው። ይሄ ደግሞ ለራሴ ቤት ነው ማለት ነው። ሻይ ቡና ምናምን ሳፈላበት እንግዳ ሲመጣ ቤቱን ፍርሽ አድርጌ ምናምን፣ ያው እናት ባይኖረኝም አባቴ ሲመጣ እህቶቼ ሲመጡ፣ ያው ሁለተኛ እናቴ ስትመጣ ፋሪጌ ምናምን ቡና አፈላበታለሁ ብዬ ነው። እና ከልጆቼ ጋር ፋይልበታለሁ ብዬ ነው የሰራሁት ማለት ነው። የምትፈልጉ ካላችሁ እሰራላችኋለሁ። በተለይ ደግሞ ባልከሶ ዙሪያ በእኛ በስልጤ ዚዮን ዙሪያ ላላችሁ ልጆች እንዲቀርበኝ ነው። ሰው ካረጋችሁ የሩቁም ያላችሁ ብታዙኝ እሰራላችኋለሁ። ግን የኢትዮጵያ ከገባኝ አንደኛ ስሪያ የምለው ይሄንን ነው። ወላሂ አንደኛ ስራዬ ነው የምለው ይሄንን ሰርቼ ማሽጣት ነው። በተለያየ ዲዛይን በተለያየ በአበባ ምናምን አበባውን መሰለን እንደዚህ አበባ ክብ ቆርጣችሁ ራሱ በጣም እንደዚህ ጁፍ አድርጋችሁ ተሰሩት በጣም ያምራል። ወላሂ ሁለቱን ከኋላ በመረብ ሰርታችሁት ፊት ለፊቱን ደግሞ በአረንጓዴና በቀይ በተለያየ ከለር አድርጋችሁ ጁፍ አድርጋችሁ ተሰሩት በጣም ነው የሚያምረው። እሱ ደግሞ አሁን ዘመናዊ ነው። ከመሬቱ ምንጣፍ ደግሞ አሁን አዲስ ፋሽን ነው ተብሎ ከሚሰራው ሶፍራ ደግሞ ወላሂ 10 እጅ ይሄ ነው የሚሻለው። የፈለገ ቢሆን ፋሽን አይወርደውም፣ የፈለገ ቢሆን አይመነችክም፣ የፈለገ ቢሆን አያስጠላም። ወላሂ እኔ አሁን ያኛው ምንጥል ስለሚል ያስጠላኛል። አሁን ሲታዘዝ ከይቃ ጋር ታዞ የሚሄደው ማለት ነው። ግን ይሄኛው ወላሂ ሁሌም አሸብርቆ ነው የሚሄደው። እንደውም የማያብረቀርቀው ላስኬት ስለለበሰ ነው። ላስኬት ቢለብስ በጣም ነበር የሚያምረው እላችኋለሁኝ። ይሄን ይመስላል ወላሂ። እና ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ፣ ያጠንክሩኝ የኔ ውዶች። ለዛሬ የነበረኝ ነገር በዚህ ያበቃል። ይኸው ቴምሬ፣ ይኸው ቾኮላቴ፣ ይኸው ጨጨብሳዬ እና ደግሞ ይኸው ቡናዬ፣ ይኸው ውሃዬ፣ ይኸው ጣህንያዬ እላችኋለሁኝ። እና ዛሬ እስቲ በዚህ እናበቃለን እላችኋለሁኝ። አላህ ባላችሁ በሰላማችሁ እንደዚህ ያደርግልኝ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ አላህ Subhanahu Wa Ta'ala ውድድ ያርጋችሁ። ያሰባችሁን ያለማችሁን